ከመጀመሪያው እንደተነሳው ርዕሳችንም አውዳችንም ነገረ ክርስቶስ ነው። ጥያቄው የተነሳው ነገረ ክርስቶስ ላይ ነው። እዚህ ላይ አንድ ነገር ይዘን መሄድ የሚጠበቅብን ያለ ይመስለኛልና ነገረ ክርስቶስ ለሚያምኑ ሰዎች መልስ ሲሆን ለማያምኑ ሰዎች ጥያቄ ሆኖ እስከ ለተምጻት ድረስ ይቀጥላል። ስለዚህ የነገረ ክርስቶስ ትምህርት መልሱ ራሱ ክርስቶስ ነው፣ ጥያቄውም ራሱ ነው መልሶ ማለት ነው። ያ ማለት ምን ለማለት ነው የፈለኩት? ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው በተገለጠ ጊዜ ሲያስተምር አይሁድ ጥያቄ ያነሱ ነበር። አይሁድ ጥያቄ በሚያነሱ ጊዜ ጥያቄ የሚያነሱት እሱ ራሱን አምላክ በማለቱ የተነሳ ነው። የአብ ልጅ ነኝ ስለሚላቸው አንተ ክርስቶስ ከሆንክ የአብ ልጅ እንዴት ትሆናለህ? ምክንያቱም ዘለኒነ ነአምር አባሁ ወእሞ፣ እናትና አባቱን እናውቅ አይደል? የዮሴፍ ልጅ አይደለም? ዝንቱ ወልደ ጸራቢ ወልዱ ለጸራቢ፣ ይህ የጠራቢው ዮሴፍ ልጅ አይደለም እያሉ ክርስቶስ ላይ ጥያቄ ያነሳሉ። መልሱም ደግሞ ክርስቶስን ማወቅ ራሱ መልስ ነው ማለት ነው። ለኦርቶዶክሳዊ መልሱ ራሱ ክርስቶስ ነው። ክርስቶስ ማለት ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ። ያ ማለት ክርስቶስ ማለት ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ነው ብለን ስንናገር ምን ማለታችን ነው ከተባለ ሩቅ ቃል ስጋን ያልተዋሃደ ሩቅ ቃል አለ። የቃል ከስጋ ጋር መዋሃድ ነው። ስለዚህ ቃል በምላት ስጋን ተዋህዷል። ስጋ ደግሞ ቃልን ሲዋሃድ ምን ተብሏል? ክርስቶስ የሚል ስም ተሰጥቷል። ክርስቶስ ማለት ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ፣ ባህሪ እግዚአብሔርና ባህሪ ሰብ አንድ የሆኑበት ማለት ነው ማለት ነው። ክርስቶስ ቢል መንጦ ላይ ተመለኮት ብሎም የተረጎመ ሊቅ አለና ምን ማለት ነው? ክርስቶስ ማለት አምላክ ብቻም አይደለም ሰው ብቻም አይደለም። ክርስቶስ ማለት በተዋህዶ ከሁለት አካል አንድ አካል አምላክ ወሰብ ነው። አምላክ ወሰብ ማለት ሰውም አምላክም፣ አምላክ ብቻ አይደለም ሰው ብቻ አይደለም። እና በዚህ እንደው ነገረ ክርስቶስ ካል እንደው ለመግቢያ ያህል እንደዚህ ብናደርገው የተሻለ ነውና ነገረ ክርስቶስ ብለን ስንይዝ መረዳት ያለብን ክርስቶስ ጥያቄ ነው፣ ክርስቶስ መልስ ነው። ክርስቶስ ከሁለት አካል አንድ አካል ነው፣ ከሁለት ባህሪ አንድ ባህሪ ነው ብለን ለመናገር መጀመሪያ ተወለደ ለማለት ጥንት አለው ሰው አይደል? ተጸነሰ መባል አለበት። ተጸነሰ ለመባል ደግሞ እናት አባቱ ተጋቡ መባል አለበት አይደል? ለምሳሌ ክርስቶስን አረገ ለማለት ተነሳ ማለት አለብን። ተነሳ ለማለት ተቀበረ ማለት አለብን። ተቀበረ ለማለት ተሰቀለ ማለት አለብን። ተሰቀለ ለማለት ደግሞ ተያዘ ማለት አለብን። ተያዘ ለማለት ደግሞ ምን ማለት አለብን? አስተማረ ማለት አለብን። አስተማረ ለማለት ደግሞ ተጠመቀ ማለት አለብን። ገዳመ ቆሮንቶስ ገብቶ ተጠመቀ ማለት አለብን። ከዛ ደግሞ ተጠመቀ ለማለት ደግሞ ተወለደ እንላለን። ተወለደ ለማለት ደግሞ ቀዳማዊ ነው ማለት ይጠበቅብናል ማለት ነውና ከዛ ስንነሳ ትንቢተ ሚልክያስ ምዕራፍ 4 ቁጥር 2 ላይ ስሜን ለምትፈሩ ለእናንተ የጽድቅ ፀሐይ ይወጣላችኋል፣ ፈውስም በክንፎቿ ይሆናሉ ተብሎ ተነግሯል። ስሜን ለምትፈሩ ለእናንተ የጽድቅ ፀሐይ ይወጣላችኋል። መቼም አሁን እንደው ወደ የትኛውም ሀገር ብንሄድ በዓለም ላይ አንድ ፀሐይ ናት ያለችው አይደል? ፀሐይ ደግሞ ክንፍ የላትም። እና እንደ መጽሐፍ ቅዱስ ሐሳብ ስሜን ለሚፈራ ሰው አንድ ፀሐይ ይወጣል፣ የጽድቅ ፀሐይ ይወጣለታል አለ። ያቺ ፀሐይ ደግሞ ምን አላት አለ? ክንፍ አላት። ፈውስ ደግሞ በክንፎቿ ይደረጋል ብሎ ተናግሯልና ለማለት የፈለኩት አሁን እዚህ ጋር እንድንረዳው የፈለኩት መጀመሪያ ኢየሱስ ክርስቶስ ሰው ሆነ ከማለታችን በፊት ከአባቱ ጋር አለ ማለት አለብን። አስቀድሞ ለምሳሌ ቅዱስ አባ ሕርያቆስ በቅዳሴው አብ ፀሐይ ወልድ ፀሐይ መንፈስ ቅዱስ ፀሐይ አሐዱ ፀሐይ ጽድቅ፣ አብ ፀሐይ ነው፣ ወልድ ፀሐይ ነው፣ መንፈስ ቅዱስ ፀሐይ ነው፣ አንድ የእውነት ፀሐይ የጽድቅ ፀሐይ አለ አለ። አሁን ይሄ እንደ መናፍቃን ሐሳብ ቅዳሴ ስለሆነ ልክ አይደለም ሊሉት ይችላሉ። ፀሐይ ተብሎ ግን የተጠራው ማን ነው ካልን እግዚአብሔር ነው። እግዚአብሔር ራሱ ፀሐይ ተብሏል። በዚህ ምሳሌ ልናየው የፈለኩት ምንድነው? አብ በክበብ ሲመሰላል። ክበብ ማለት ከላይ ክብ አካሉ ማለት ነው። አብ በክበቡ ሲመሰል፣ ወልድ ደግሞ በጸዳሉ በብርሃኑ ይመሰላል ማለት ነው። መንፈስ ቅዱስ ደግሞ በሙቀቱ ይመሰላል። ስለዚህ ስንት ፀሐይ አለ? አንድ ፀሐይ አለ። ስንት ነገር ያለው? ሶስት ነገር ያለው። ለኩ የእግዚአብሔር ልጅ የሚለውን ለማስረዳት ነው ያመጣሁትና መጀመሪያ እግዚአብሔር አንድ አምላክ ሶስት አካል ነው። በመለኮት አንድ ነው፣ በአካል ሶስት ነው። ስለዚህ አሁን የእግዚአብሔር ልጅ ነው ስንለው ምንድነው? ለምሳሌ ክበብ ከሰማይ ነው ያለው፣ ብርሃን ግን በብርሃን ከክበቡ ሳይለይ ከቤታችን ይገባል። ክበቡ በብርሃኑ በኩል ደግሞ ከየት ይገባል? ከቤታችን ይገባል። ሙቀቱ በክበቡ በኩል ከየት ይገባል? ከቤታችን ይመጣል ማለት ነው። ስለዚህ ከቤታችን የገባው ፀሐይ የት ያለው ፀሐይ ነው? ሰማይ ያለው ፀሐይ ነው። እዚህ ጋር የምናየው ፀሐይ ከክበቡ ያልተለየ ምንድነው ማለት ነው? ክበቡ ምንድነው? ፀሐይ ነው አይደል? ሙቀቱ ምንድነው? ፀሐይ ነው። ጸዳሉ ምንድነው? ፀሐይ ነው። ስንት ፀሐይ አለ? አንድ ፀሐይ። ስንት ነገር ያለው? ሶስት ነገር ያለው አንድ ፀሐይ አለ። ስለዚህ ሶስት አካል ያለው አንድ እግዚአብሔር አለ አልን። አሁን መጀመሪያ ሶስት አካል ያለው አንድ እግዚአብሔር አለ ካል ወልድ ደግሞ የአብ ልጁ ነው። አሁን ለምሳሌ ወልድ ከአብ ተወለደ ስንል
እኔን ለማስገኘት አባቴ መቅደም አለበት። አባቴን ለማስገኘት አባቱ መቅደም አለበት። አባቱን ለማስገኘት ያው አባቱ ይቀድማል ነው ስንል አዳም ጋር እንደርሳለን ነው ባጭሩ ማለት ነው ስናሳጥረውና እንደዚህ ከሆነ ወልድ የአብ ልጅ ከሆነ አብ አይቀድመውም ወይ የሚል ጥያቄም አለ። ለምሳሌ አባቱ ከሆነ መቅደም አለበት፣ ልጁ ከሆነ ደግሞ መከተል አለበት። የምን ህግ ነው? የፍጥረት ህግ ነው። ለምሳሌ ይህንን ስናነሳ በዚያው ይዘነው እንድንሄድ የምፈልገው ብዙ ሰዎች ጥያቄ ሲያነሱ እንዲህ ይላሉ፣ አባቱ የማይቀድመው ልጅ ነው ስንላቸው አባቱ የማይቀድመው ልጅ የለም ብለው ክርክር ያመጣሉ ማለት ነው። ይህን ክርክር ሲያነሱ ይሄ ለእናንተ አልተረዳችሁም ስንላቸው ለእናንተ የተገጠመው የመላክ ጭንቅላት ነው ወይ የሚል ያነሳሉ። ላይም አንድ ጥያቄ ማንሳት እንችላለን። ለምሳሌ ጌታ በወንጌል ምን ብሏል? አልቦ ዘየአምሮ ለአብ ዘእንበለ ወልድ ባሕቲቱ ወለዘፈቀደ ወልድ ይከሰት ሎቱ። አብን የሚያውቀው ማን ነው አለ? ወልድ ነው። ከወልድ በቀር ወልድ ሊገልጥለት ከፈቀደ በቀር ማንን የሚያውቀው የለም፣ አብን የሚያውቀው የለም። ስለዚህ ለዚህ ነው ጌታም በወንጌል ሲያስተምር ፊልጶስ ሲጠይቀው ዘሬኪያይርዮ ለአብ፣ እኔን ያየ አብን አየ አለው። ስለዚህ ምን ለማለት ነው የፈለኩት? ሰውን እኛ ኦርቶዶክሳውያን እግዚአብሔርን አወቅነው ወይም እኛ የእግዚአብሔር ልጅ መሆኑን ተረዳን ስንል እኛም ማንረዳው የእናንተ ጭንቅላት ምንድነው? የመላክ ጭንቅላት ነው ወይ ይሉናል። እኛ ግን ያለን የክርስቶስ ልብ ነው። ስለ እግዚአብሔር ማወቅ የሚቻለው በእግዚአብሔር ብቻ ስለሆነ ወልድ ለፈቀደው የገለጠውን የነገረንን ነው የምንዘው። ስለዚህ ፍጥረት እግዚአብሔርን ሊያውቅ የሚችለው እግዚአብሔር በገለጠለት መጠን ልክ ነው። እኛ ኦርቶዶክሳውያን የመላክ ጭንቅላት ተገጠመልን ለማለት ፈልገን ሳይሆን እግዚአብሔር በገለጠልን ልክ እግዚአብሔርን የምናውቀው እኛው ነን። ስለዚህ አባቱ የማይቀድመው ልጅ ነው የምንለው ለዛ ነው። ወልድ የአብ ልጁ ነው አይደል? ይወልደዋል አይቀድመው፣ ይወልደዋል ግን አይቀድመው። በፍጥረት ህግ አይቻልም። የሚወለድ ልጅ አባቱ ከልጁ ቀድሞ መገኘት አለበት። ልጅ ደግሞ ይከተላል። በዚያው ላይ አንድ ጥያቄ እንጠይቃቸው። እግዚአብሔር ይለወጣል? እግዚአብሔር እኔ እግዚአብሔር አምላካችሁ አልለወጥም ብሎናል አይደል? እግዚአብሔር አምላካችን የማይለወጥ ከሆነ የእግዚአብሔር ስሙም አይለወጥም። እግዚአብሔር በኖረበት ዘመን ስሙ ማን ነው? የአብ ስም አብ ነው። አብ አሁን ኖሮ ነው የወጣለት አይደለም። የእግዚአብሔር ስሙ በኖረበት ዘመን አብ ከሆነ አባት ለመባል ምን ያስፈልጋል? ልጅ ያስፈልጋል። አብ በኖረበት ዘመን ስሙ አብ ከሆነ አብ በኖረበት ዘመን ወልድ አለ ማለት ነው። ኖሮ የተገኘ አይደለም። አባቱ የማይቀድመው ልጅ ወልድ ነው። ስለዚህ አባቱ የማይቀድመው የአባቱ ስልጣን ያለው ልጁ ማን ነው እንላለን? እግዚአብሔር ወልድ ነው። ስለዚህ ወልድን እግዚአብሔር እንዴት እንለዋለን የሚለው ነው ጥያቄው። ወልድ እንዴት እግዚአብሔር ሆነ? የእግዚአብሔር ልጅ ለምሳሌ ሰው የሚወልደው ምንድን ነው? ሰው ነው የሚወልደው። ዝንጀሮ የሚወልደው ዝንጀሮ ነው። የእግዚአብሔር ልጅ ማለት እግዚአብሔር ማለት ነው። የእግዚአብሔር ልጅ ማለት እግዚአብሔር። የሰው ልጅ የሰው ባህሪ ያለው ነው። የሰው ልጅ ሰው ነው። የወፍ ልጅም ወፍ ነው። ወፍኒ ይወልድ ኦፈ አላ ይወልድ አርዌ። ወፍን ይወልዳል እንጂ አውሬ አይወልድም። ወፍ አንበሳ አይወልድም። እግዚአብሔር የሚወልደው እግዚአብሔርን ነው። ለዚህ ነው አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ ምን ይላል? የእግዚአብሔር ልጅ እንደመጣ ንነሰን አምር ከመመጻ ወልደ እግዚአብሔር ወሃበነ ጥቀ ከመናይ ምሮ ለእግዚአብሔር በጽድቅ። የእግዚአብሔር ልጅ እንደመጣ እሱም እውነተኛ የሆነ አምላክ እንደሆነ የዘላለም ሕይወት እንደሆነ እናምናለን እናውቃለን ያለው። ስለዚህ የእግዚአብሔር ልጅ ካል እግዚአብሔር ማለታችን ነው። እግዚአብሔር የሚወልደው እግዚአብሔርን ስለሆነ ለምሳሌ ክርስቶስ ኖሮ እንደ ሰው አባት ቀድሞ ልጅ እንደሚከተለው ኖሮ ተወለደ ካል አብ ወልድ እስከሚኖር ድረስ ጨለማ ነበር ወይ የሚል ጥያቄ ያስነሳል። ለምን? ወውእቱ ጸዳለ ስብሐቲሁ ብሎ ቅዱስ ጳውሎስ ዕብራውያን ምዕራፍ 1 ላይ ያስቀምጧል። እሱ የእግዚአብሔር አብ የባህሪው ነጸብራቅ ነው አለ። የባህሪው ነጸብራቅ ከሆነ የፀሐይ ብርሃኑ በክበቡ ልክ ነው። ስለዚህ የእግዚአብሔር ወልድ አካል በእግዚአብሔር አካል ሩያን እሙንቱ በአካል የተካከሉ የአባቱ ግዛቱ፣ የአባቱ መንግስቱ፣ የአባቱ ስልጣኑ የአባቱን ያህል ግዛት ያለው የአባቱን ያህል እድሜ ያለው ልጅ ነው ማለት ነው። ስለዚህ ምንድነው? የፀሐይ ብርሃን ከክበቡ እንዳይለይ ክርስቶስ ከአብ ተለይቶ የነበረበት ዘመን የለም። በምንነቱ በቀዳማዊ ቃልነቱ ማለት ነው። በቀዳማዊ ቃልነቱ ከአብ የተለየበት ዘመን የለም። እዛ ላይ አንድ ነገር ብቻ አይተን ወደ ሁለተኛው ፖይንት እንድንሄድ ማለት ነው። ሁለተኛ እዚህ ላይ መናገር የፈለኩት የፀሐይ ብርሃኑ ከክበቡ ወጥቶ የሚያልቅበት ዘመንም የለው። ከክበቡ ተለይቶ የሚኖርበት ዘመን የለውም። ወጥቶም አያልቅም። ወልድ ከአብ የሚለይበት ዘመን የለውም። ምን ስለሆነ? የአብ ቃሉ ስለሆነ ማለት ነው። ለምሳሌ አሁን እኛ አለን እዚህ እንዳለን እና ያለን አይደል? ስናይ ፀሐይ በወጣች ጊዜ ስንመለከት የአይናችን የሚዋሃደው ሙቀቱን ነው
ክበቡን ነው ብርሃኑን ነው አይናችን ተዋህዶ ማየት የሚችለው። ብርሃኑ ሙቀቱን ቢዋሃድስ አይናችን ሊቃጠል ይችላል ማለት ነው። ስለዚህ ከሶስቱ አካል አንዱን አካል ነው መርጦ የሚዋሃደው አይናችን። አይን የተባለች ድንግል ማርያም ናት። ከድንግል ማርያም ስጋን የነሳ አብ አይደለም። ከድንግል ማርያም ስጋን የነሳ መንፈስ ቅዱስ አይደለም። ከድንግል ማርያም ሰው የሆነ የእግዚአብሔር ልጅ እግዚአብሔር ነው። እሱ ሰው ሆነ። ለምን? ፀሐይን ባየን ጊዜ ክበቡን ብናይም የተዋሃደ ግን አይናችን ብርሃን ነው። የፀሐይን ጸዳል ሙቀቱን እያየን ከሙቀቱ ለይቶ ክበቡን ከሙቀቱ ለይቶ የአይናችን ክበብ ብንት ወይንም ብሌን የምንለው የሚዋሃደው ምኑን ነው? ብርሃኑን ነው። እንደዚሁ እንደሆነ ሁሉ ስጋን የተዋሃደ እግዚአብሔር ወልድ ነው። ከስጋችን ስጋ ከነፍሳችን ነፍስ ነስቶ ከእናታችን ከቅድስት ድንግል ማርያም ሰው የሆነ እግዚአብሔር ወልድ ብቻ ነው። ለምን ቢባል በአይን የሚታየው ብርሃን እንጂ ክበብ አይታይም። ማለት ክበብ አይንን አይዋሃድም። አይን የምትዋሃደው ምንን ነው? ብርሃንን ነው። የመዋሃድ የመወለድ ግብር ያለው እግዚአብሔር ወልድ ብቻ ነው ማለት ነው። በአጭር ቃል የእግዚአብሔር ልጅ ስንል እግዚአብሔር ማለታችን ነው። የእግዚአብሔር ልጅ ማለታችን ራሱ እግዚአብሔር። ለዚህ ነው ቅዱስ ጳውሎስ የእግዚአብሔር ልጅ እንደመጣ እሱም እግዚአብሔር እንደሆነ እናውቃለን ያለው። የእግዚአብሔር ልጅ እንደመጣ እሱም እግዚአብሔር እንደሆነ